ሰላም ክቡራትና ክቡራን የገጽ ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ርዕስ መጥቻላችኋለሁ። የወሊድ መቆጣጠሪያ ዘዴዎችና የጎንዮሽ ጉዳቶች በሚል ርዕስ። ይህን ቪዲዮ ከወደዳችሁት ላይክ፣ እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ ኮሜንት፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዳትዘነጉ ማለት ነው። እንግዲህ የወሊድ መቆጣጠሪያ ዘዴዎች ጊዜያዊና ዘላቂ ሲሆኑ ዋና ዓላማቸው አላስፈላጊ የሆነ እርግዝናን በመከላከል የእናቶችን አላስፈላጊ የሆነ አካላዊ፣ ኢኮኖሚያዊ፣ ማህበራዊ እንግልትን መቀነስ ነው ማለት ነው። በተጨማሪም የቤተሰብ ቁጥርን ለመቆጣጠር ይረዳሉ። እነዚህ የወሊድ መቆጣጠሪያ በውስጣቸው ሁለት አይነት ቅመሞችን ይይዛሉ ማለት ነው። ኤስትሮጅንና ፕሮጀስትሮን የተባለውን ቅመም የያዙ ሲሆኑ የያዘ እንክብል ሲሆን በእንክብል መልክ የተዘጋጀ ሲሆን በውስጡ ሁለት አይነት ቅመሞችን ይይዛል። ጥቅማቸው የሚዘጋጀው በእንቁላልን እንዲወገድ ማድረግ ነው። ጥቅማቸው እነዚህ ኤስትሮጅንና ፕሮጀስትሮን እንክብሎች እርግዝና እንቁላሉ እንዲወገድ ማድረግ ነው ማለት ነው። የጎንዮሽ ጉዳት አላቸው ደግሞ እነዚህ እንቁላል የሚመነጭበት የሴት አካል ክፍል ካንሰር ሊያመጣ ይችላል። የማህፀን የውስጥ ክፍል ካንሰር ሊያመጣ ይችላል። የክብደት መጨመር መቀነስ ሊያመጣ ይችላል። እንደዚሁ የወር አበባ ዑደት መዛባት፣ አንዳንዶቹ ሴቶች ላይ ዲሌይ ማዘግየት፣ አንዳንዶቹ ሴቶች ላይ ደግሞ ወር ሙሉ እንዲፈስ ማድረግ ማለት ነው። እነዚህ አይነት የጎንዮሽ ጉዳት አለው ማለት ነው። ፕሮጀስትሮን ብቻ የያዘው እንክብል ሲኦሲ ማለት ነው። ኦንሊ ፕሮጀስትሮን የምንለው በውስጡ ፕሮጀስትሮን የተባለ ቅመም ብቻ የያዘ ሲሆን በማህፀን ውስጥ ያለ ፈሳሽ እንዲወገድ በማድረግ እንቁላልና ስፐርም እንዳይገናኝ በማድረግ እርግዝና እንዳይፈጠር ያደርጋል ማለት ነው። ይሄ ፕሮጀስትሮን ኦንሊ የምንለው አብዛኛውን ጊዜ አጥቢ እናቶች እንዲወስዱት ነው የሚመከረው ማለት ነው። ለአጥቢ እናቶች የሚሰጥ ነው ማለት ነው። ሌላ የእርግዝና መከላከያ መንገድ ደግሞ በክንድ ላይ የሚቀበር ኢምፕላንት። ይህ አይነቱ የወሊድ መቆጣጠሪያ በግራ እጃችን በላይኛው የቆዳ ክፍል ላይ የሚቀመጥ ነው ማለት ነው። በውስጡ ፕሮጀስትሮን የተባለው ቅመም የያዘ ሲሆን ይህም ከ3 እስከ 5 ዓመት የማገልገል እድል አለው ማለት ነው። ጃዴል የሚባል እና ኢምፕላንት የሚባል አለ ማለት ነው። ሁለት የሚቀበሩ ጃዴል ይባላል። ለ5 ዓመት ያገለግላል። አንዷ ከሆነች ደግሞ ለ3 ዓመት ታገለግላለች ማለት ነው። የጎንዮሽ ጉዳት አለው ይሄም እንደዚሁ ማለት ነው። የወር አበባ ዑደት መዛባት፣ አንዳንዶቹ ላይ ዲሌይ ማድረግ፣ አንዳንዶቹ ላይ ደግሞ እንደዚሁ ወሩ ሙሉ እንዲፈሳቸው የማድረግ ማለት ነው። የክብደት መጨመር ሊያመጣ ይችላል። የራስ ምታት ሊያመጣ ይችላል። የስሜት መቀያየር ሊያመጣ ይችላል። እንደዚሁ ጡት ላይ ደግሞ የመጠጠር ነገር ሊያመጣ ይችላል ማለት ነው። ሌላው የወሊድ መቆጣጠሪያ ዘዴ ደግሞ በመርፌ መልክ የሚወሰድ ነው ማለት ነው። ይህ አይነት የወሊድ መቆጣጠሪያ ዘዴ ለ3 ወር ያክል የሚወሰድ የወሊድ መቆጣጠሪያ ነው። በውስጡ ፕሮጀስትሮን የሚባል ሆርሞን አለው ማለት ነው። ቅመም አለው። ፕሮጀስትሮን የሚባል ቅመም አለው በውስጡ ማለት ነው። የጎንዮሽ ጉዳት አለው። ይህም በጣም ከነዚህኞቹ ደግሞ የከፋ ማለት ነው። የወር አበባ ዑደት ያዛባል። የመፀነሻ ጊዜ ሊያራዝም ይችላል። ስለዚህ ያልወለዱ ሴቶች ባይወስዱት እንደውም ይመከራል። ይህ አይነት በመርፌ ለ3 ወር የሚወሰደው መርፌ ያልወለዱ ገና ልጆች ባይወስዱት ይመከራል ማለት ነው። ሌላው ደግሞ ክብደት መጨመር መቀነስ ሊያመጣ ይችላል። የጸባይ መለዋወጥ፣ ራስ ምታት፣ ድብርት፣ እነዚህን ነገሮች ሊያስከትል ይችላል ማለት ነው። ሌላው በማህፀን ውስጥ የሚቀመጥ ይህ አይነት የወሊድ መቆጣጠሪያ ዘዴ በማህፀን ውስጥ የሚቀመጥ ሲሆን ከ8 እስከ 12 ዓመት የመቀመጥ ቻንስ አለው። ፍሪ ፍሮም ቅመም ነው ደግሞ ይሄ ፍሪ ፍሮም ሆርሞን ምንም አይነት ሄዶ ማህፀን ግድግዳ ላይ ይቀመጣል። እርግዝና እንዳይፈጠር ያደርጋል ማለት ነው። አብዛኛውን ሴት ይሄንን ቢጠቀመው በጣም ይመረጣል ብዙ ጊዜ ማለት ነው። ግን የሚጠቀመው የለም ችግሩ ማለት ነው። የጎንዮሽ ጉዳቱ ደግሞ እንደዚሁ የጎንዮሽ ጉዳት አለው። ማንኛውም መድኃኒት የጎንዮሽ ጉዳት አለው። ማንኛውም ነገር የጎንዮሽ ጉዳት አለው። ግን ደግሞ ከጉዳቱ የተነሳ ጥቅሙ ያመዝናል በሚባል ነው እንጂ ማለት ነው። የወር አበባ ዑደት መዛባት ሊያመጣ ይችላል። የማህፀን ኢንፌክሽን ሊያመጣ ይችላል። የማህፀን ውጭ እርግዝና እንዲፈጠር ያደርጋል። ይሄ ማለት ማህፀን ግድግዳ ላይ ብሎክ ከተደረገ እርግዝና እዛ ቦታ ላይ አይፈጠርም፣ ውጭ ላይ ይፈጠራል ማለት ነው። እና ኤክቶፒክ ፕሬግናንሲ የሚባለው ሊፈጠር ይችላል ማለት ነው። እነዚህ አይነት የጎንዮሽ ጉዳት አሉት። ግን አብዛኛውን ይህን ቢጠቀሙት ሴቶች ይመከራል ማለት ነው። አንዳንድ ዘመናዊ የሆኑ ሴቶች ይህንን አይነት የወሊድ መቆጣጠሪያ ነው የሚጠቀሙት ማለት ነው።
ሌላው ደግሞ ድንገተኛ የወሊድ መቆጣጠሪያ የምንለው አለ ማለት ነው። ድንገተኛ የወሊድ መከላከያ፣ ይህ አይነቱ የወሊድ መከላከያ ዘዴ 72 ሰዓት ወይም የ3 ቀን የሚወሰድ እንክብል ነው። በህይወት ዘመኗ ከ7 ጊዜ በላይ መውሰድ የለባትም። አንዲት ሴት መውሰድ ያለባት 7 ከዛ በላይ መውሰድ የለባትም። ይህም አካል ሊያደርግ ይችላል ተብሎ ይገመታል ማለት ነው። የጎንዮሽ ጉዳት አለ። ይህም እንደዚሁ የጡት መጠጠር፣ ማቅለሽለሽ፣ ማስመለስ፣ የወር አበባ ዑደት መዛባት ሊያመጣ ይችላል። የማህፀን የውጭ እርግዝና ሊፈጠር ይችላል እንደዚሁ አልፎ አልፎ ማለት ነው። ይህም እንደዚህ ሊያስከትል ይችላል። ሌላውና የመጨረሻው ኮንዶም ነው ማለት ነው። ለሁለቱም የጾታ አካል የተዘጋጀ ሲሆን ስፐርም ወደ ሴቷ ማህፀን እንዳይገባ ብሎክ ማድረግ ነው። እንደገና ደግሞ በተጨማሪ ከግብረ ስጋ ግንኙነት ጋር አብሮ ተያይዞ የሚመጣን በሽታ አብሮ ተያይዞ ሊመጣ የሚከሰትን በሽታ ብሎክ ያደርጋል ማለት ነው። ይህ እንግዲህ 2 አይነት ጥቅም አለው። በግብረ ስጋ ግንኙነት የሚመጣ በሽታ ይከላከላል፣ እርግዝናም እንደዚሁ ይከላከላል ማለት ነው። እና ሴቶች ይህንን ብትጠቀሙ ጥሩ ነው እላለሁ፣ እመክራለሁ። ይህን ቪዲዮ እስከ መጨረሻው በመከታተል ኮሜንታችሁን እንድታስቀምጡ እጠይቃችኋለሁ ማለት ነው። ሰላም።